ሰላም የፌብስ ዳንቴል ዩቲዩብ ቤተሰቦች፣ ዛሬ ማሳያችሁ እንዴት ሁለት የተለያዩ ክሮችን እንደዚህ በቀላሉ ማገናኘት ወይ ደግሞ መቀጠል እንደምትችሉ ነው። እና በጣም ቀላል ነው ደግሞ ብትስቡት ምንም አይበጠስም። እና ይሄንን ቱቶሪያል ከማሳየት በፊት ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ሌላ ቪዲዮ ስለቅላችሁ ቶሎ ይደርሳችኋል። ምን እንደምትፈልጉ ከዚህ በኋላ ደግሞ ምን ቱቶሪያል እንደምትፈልጉ ኮሜንት ሴክሽን ላይ አሳውቁ፣ ይሰራላችኋለሁ። አቻም ደከራለች እንደንቺ መቀየር የምትፈልጓት ከራለች አይደል? እንደዚህ ክሪስ ክሮስ ታደርጉታላችሁ መጀመሪያ ላይ። ከዛ እችኛዋን ክር እንደዚህ አሳልፋችሁ ራሱን በራሱ ማቋጠር ማለት ነው። በጣም ቀላል ነው። እንደፈለገ ብትስቡት አይበጠስባችሁም ከዚህ በኋላ ማለት። ከዛች እንደዚህ ካረጋችሁ በራሱ ከቋጠራችሁ በኋላ እችኛዋን ሁለተኛዋን ደግሞ ነጯን ክር አሁንም በጥቁሩ እንትን ማለት ነው ታሳልፉትና ግን ነጩን ራሱን በራሱ እዚህ ጋር መቋጠር ማለት ነው። ከዛ በኋላ እንደዚህ አይነት ክብ ነገር ይመጣላችኋል። ይሄን ክብ ለማጥፋት እንደዚህ ሁለቱን መሳብ ማለት ነው። በደንብ ሳብ ታረጉታላችሁ። ከዛ እነዚህ የቀሩትን ክሮች መቁረጥ። ከዛ በኋላ እንደፈለጋችሁ ብትስቡት ከዚህ በኋላ አይበጠስም ማለት ነው። በቀላሉ በማያስታውቅ ወይ ከለር ቀያራችሁ ማለት ነው። ስለዚህ እንደዚህ አይነት የተለያዩ የክሮሼ ቲፖች የምትፈልጉ ከሆነ አሳውቁኝ። ሌላ ቪዲዮ ሰራላችኋለሁ። ባይ